መንገድ ላይ ጅብ ቢበላብሽስ? አይበላም። ጅብ አራት እግር ነው የሚሄድ፣ በሁለት እግር ነው እየበላን ያለው። ውድ ኢትዮጵያውያንና ኤርትራውያን በመላው ዓለም ሆናችሁ ለዚህች እህታችን ስትጸልዩ ስታነቡ የነበራችሁ በሙሉ ዛሬ እሷ ጋር ነው የምንገኘው ከ12 ቀን በኋላ ማለት ነው። የነበራት ቆይታ ጥሩ እንደሆነ ሲከታተሏት የነበሩ ሰዎችን ዛሬ አናግረናል። እግዚአብሔር ይመስገን ለውጥ እያሳየች ነው ያለችው። በቅርቡ ወደ ቤቷ እንደምትመለስ ሙሉ እምነት አለኝ። ነገር ግን ቤተሰቦቼ ለነዚህ ልጆችና ለሷ በጣም ብዙ ድጋፎች ያስፈልጓታል። ያው እንደምታውቁት ብዙ ነገሮች ያው ከገንዘብ ጋር ይያያዛሉ። ምንም መንፈሳዊ ቦታም ቢሆን ለልጆችም ሆነ ለሷ የገንዘብ ድጋፍ ያስፈልጋታል። ከእህቷም ጋር ዲስከስ ለማድረግ ሞክረናል። እህቷም ለመገኘት አልቻለችም እና በጣም አስቸጋሪ ሁኔታ ነው ያለው። ስለዚህ ሁላችሁም የምትችሉትን ነገር በማድረግ እነዚህን ቤተሰቦች እንደገና ወደ ነበሩበት ሰላማዊ ህይወት የሚመለሱበትን ሁኔታ እንድንፈጥር በፈጣሪ ስም እጠይቃለሁ። እግዚአብሔር ረድቶን ደግሞ አንድ ቀን በምስጋና ቪዲዮ እንገናኛለን ብዬ አስባለሁ። ስለዚህ ቤተሰቦቼ መታችሁ ቼክ ማድረግ ያለችበትን ሁኔታ ማየት መጸለይና ማገዝ የምትፈልጉ ሰዎች ጸበል 49 ነው የምትገኘው። መታችሁ ማየት ትችላላችሁ፣ ልትጸልዩላት ትችላላችሁ። አስጠማቂዋ እዚህ ያለ ክትትል እያደረገላት ያለ። በዚሁ አጋጣሚ በእውነት እግዚአብሔር ይባርክህ። እንዴት ናት አሁን ያለችበት ሁኔታ? አሁን ከበፊቷም በጣም ለውጥ አላት። ምክንያቱም ስትመጣ ሰውነቷ እንደዚህ አይደለም ነበረ። አሁን ጸበል የሚያወጣ ሲባል በፊት ያው ትሮጥ ነበረ። ጸበል ውስጥም ራሱ ከነሉሳ ለመግባት በጣም ብዙ ትግል ነበረ። አሁን ያው የተወሰነ ለውጥ አላት። አንሱ ራሱ ከነሉሳ የምሩጣ የምትገባው ነገርም ለውጥ አላት። ጸበልም 5 ሊትር ትጠጣለች፣ ይወጣላት ነው። በተራሱ ወር ላይም ያው ሁሉ ነገር ይወጣል። ይሄ ማንንም ያውቃል፣ አካባቢ ያለ ሰው ያውቃል። እንጂ ፊቷም የወንድ ልጆችም እንደምታያቸው ናቸው። ወጣቸው በጣም ደህና ናቸው። ምክንያቱም ሁሉም ነገር ያው ማልታችሁላቸው ደህና ናቸው። እስካሁን ባለው ደህና ናቸው። እግዚአብሔር ይመስገን። ቀጣዩን ደግሞ ፈጣሪ መዳናንም ያውቃል፣ እግዚአብሔር ያውቃል። እንግዲህ ቤተሰቦቻችን የነዚህ ልጆች የምግብ ጉዳይ፣ ልብስ፣ እንዲሁም ደግሞ የቤት ክራይ፣ ለሰራተኛ ወጪ፣ እንዲሁም ደግሞ ለአስጠማቂ የቀን ክፍያ ገንዘብ ያስፈልጋል። ስለዚህ ሁላችሁም ከከንፈር መምጠት ወጣችሁ እገዛችሁን እንፈልጋለን። ሁላችሁም የምትችሉትን ነገር አድርጉ። ኮፒ ሊንክ አድርጉት፣ ሼር አድርጉት። ለምታውቋቸው መልካም ስራ ላይ ለሚሰሩ ሰዎች በሙሉ ቪዲዮውን በትኑት። ይህን ቪዲዮ የተመለከታችሁ ውድ ኢትዮጵያውያንና ኤርትራውያን እንግዲህ የገቢ ማሰባሰብ ስራውን በእህቷ አካውንት ለማድረግ ሞክረን ነበር። ነገር ግን እህቷ ልጇን የሚያስተምርላት ሰው አካውንቷን እዚህ ላይ ከተመለከተው ልጇን ማስተማር እንደሚያቆምባት ስለሰጋች ፈቃደኛ አልሆነችም። እንግዲህ የራሷን የታማሚዋን አካውንት መጠቀም የምንችልበት ሁኔታ የለም። ምክንያቱም ልጅቷ እስካሁን አይምሯ ገና አልተረጋጋላትም። አካውንትም እንዳላት ራሱ አታውቅም። በጣም አስቸጋሪ ሁኔታ ውስጥ እንዳለች ሁላችሁም አይታችኋል፣ ተመልክታችኋል። እንግዲህ ገንዘብ ያስፈልገናል። የ100 ብር ወይም የ200 ብር ቻሌንጅ እናስጀምርላት። የቴሌ ብር አካውንት ቁጥር እዚህ ስልክ ቁጥር አስቀምጣለሁ። በቴሌ ብር እንዲሁም ደግሞ አካውንት እዚህ አስቀምጣለሁ። በአካውንት አስገቡ። እግዚአብሔር ይስጣችሁ።